ትዳር ባይኖር ተማሪ የለም፣ ተማሪ ባይኖር መምህር የለም፣ መምህር ባይኖር መነኩሴ የለም፣ መነኩሴ ባይኖር ጳጳስ የለም፣ ጳጳስ ባይኖር ሲኖዶስ የለም፣ ሲኖዶስ ባይኖር ክህነት የለም፣ ክህነት ባይኖር ቁርባን የለም፣ ቁርባን ባይኖር ድነት የለም። ስለዚህ ትዳር የሃይማኖት ሰንሰለት ነው። ይህ ሲቀደስ ነው። የተቀደሰው ሃይማኖት ሳይዛባ እንክርዳድ ሳይጨመርበት ንጹሕ ዘማን ቂተግ ንጹሐን ዝውቱ ግብረ ዜና ግብሮሙ ለሐዋርያት ብሎ እንደተናገረ ንጹሕ ምንጭ የሚደርሰን ይህንን ሰንሰለት ቦዩን ካጠራ ነው። ሁለተኛው ማዕፀን ደግሞ ምንድን ነው? አሁን ትዳር የያዛችሁ ሰዎች ስታገቡ፣ ትዳር ስትመሰርቱ ትዳር ማለት የሃይማኖት ሰንሰለት ነው ብላችሁ አስባችሁ ታውቃላችሁ? ማግባት ማለት ሃይማኖትን ማስቀጠል ነው። በእግዚአብሔር መግቦት ውስጥ መሳተፍ ነው። ሲኖዶስ እንዲቀጥል፣ ገዳም እንዲቀጥል፣ ጉባኤ ቤት እንዲቀጥል፣ ክህነት እንዲቀጥል የዚህ ሱታፌ ነው። ማግባት፣ ትዳር መመስረት፣ መውለድ ማለት የገዳም ሱታፌ፣ የሲኖዶስ ሱታፌ፣ የክህነት ሱታፌ፣ የምንኩስና ሱታፌ፣ የቅዱሳት መጻሕፍት ትርጓሜ ሱታፌ፣ የማኅሌት ሱታፌ ነው። ይህ ሁሉ የሚቀጥለው በትዳር ስለሆነ ማለት ይህ ሲበላሽ እነዚህ ሁሉ አብረው ይከስማሉ። ዛሬ እንደምታውቁት ሁሉ ነገር የተበላሸው ትዳር ተበላሽቶ ነው። የተማመነ ባለ ትዳር ጠፍቶ ነው። ገዳሙም የተበላሸ፣ ቤተ መንግስቱም የተበላሸ፣ ቤተ ክህነቱም የተበላሸ፣ ሁሉ ነገር የተበላሸ፣ ትውልዱም የተጣመመ፣ ሰንሰለቱ እየተቆረጠ ነው። የቅዱስ ትዳር ሰንሰለት ተቆረጠ። በእነ ሳራ የመጣው ከእነ አቡነ ተክለ ሃይማኖት እናት አባት ድረስ ሰንሰለቱ ተጠብቆ መጣ። እዚህ ሲደርስ እየቆመ አስቸገረን። ቅዱሳን ከዋክብቱ እንዲያሉ ቢመጡ ኑሮ እየሰማችሁ እግዚአብሔር የትናንትናው ዘመን እግዚአብሔር ነው አይደለም? እስኪ መልሱ። አቤት! እስኪ ከዛሬ 2000 ዓመት አንስቶ እስከ ዛሬ እግዚአብሔር የተቀየረው መቀየር አለ በሉ እንጂ። አባታችን አቡነ ተክለ ሃይማኖት ለምሳሌ እንግዲህ የነበሩበት ዘመን በአፄ ላሊበላ ልጅ ዘመን ነበሩ። እንግዲህ 12ኛው ክፍለ ዘመን ላይ ነበሩ አባታችን ተክለ ሃይማኖት። አስተውሉ እንግዲህ የዚያን ጊዜ ቅዱስ ተክለ ሃይማኖት ነበሩ። የእሳቸው እግዚአብሔር ዛሬ አለ የለም? ግን እሳቸውን የመሰለ ሰው ለምን ጠፋ? እሳቸውን የመሰለ ሰው እንዲቀጥል ያልሆነው ጸጋ ዘአብን የመሰለ አባት፣ እግዚአብሔርን የመሰለ እናት በማጣታችን ነው። እንደዚያ በመሆኑ ምክንያት ሳንዘራ ማጨድ እንፈልጋለን። ሳንዘራ ማጨድ፣ ሳናመርት መመገብ እንፈልጋለን። ችግሩ የሚፈጠረው ይሄ ነው። በተጣመመ ትዳር ውስጥ የተከበረ ትውልድ መፍጠር አይቻልም። ቅን ትውልድ የሚፈጠረው በቅን ባለትዳሮች ምክንያት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። ይህ ችግር የመጣው በዚህ ምክንያት ነው። እግዚአብሔርና ጸጋ ዘአብን ብናገኝ ኖሮ እንደ ተክለ ሃይማኖት ያለ ኮከብ ይመጣ ነበር። ምስራቅ በመኖሩ ፀሐይ መውጣቷ እንደማይቀር እንደማይቋረጥ ምስራቅ የሆነ ትዳር ካለ ኮከብ የሆነ ትውልድ ይፈጠራል። ፀሐይ የሆነ ትውልድ ይፈጠራል። እና ትዳራችሁን ቀድሱት፣ መኝታችሁን ቀድሱ። ምንድን ነው የሚለው? ክቡር አውስቦ በኩሌ ወለመስካሙኒ አልወቱ ስበት። ትዳር ቅዱስ ነው። በመኝታቸው እርኩሰት የለውም። ጋብቻ ክቡር እንደሆነ እናውቃለን። አያችሁ፣ ቅዳሴ ስናስቀድስ ከሚነሳው አብይ ጸሎት አንዱ በቅዳሴ መሃል የክርስቶስ ሥጋው በሚፈተትበት ደሙ በሚቀዳበት በተከበረው ጸሎት መካከል የሚነሳው አብይ ርዕሰ ጉዳይ ትዳር ንጹሕ እንደሆነ ጋብቻ ርኩሰት እንደሌለበት እናምናለን ይላል። ተመልከቱ፣ በዚህ መካከል ነው። አያችሁ፣ እውነቴን ነው። የትዳርን ክብር ቢያውቀው ሰው ባልተፋታ ነበረ፣ ባልተነዛነዘም ነበረ። እስኪ አሁን ፍርድ ቤቶችን ሄዳችሁ ብታዩ፣ ፖሊስ ጣቢያ ሄዳችሁ ብታዩ የሞላው ክርስቲያን ባለ ትዳር ነው። በክስ የሞላው የምንነታረከው እኛው ነው። ታዲያ እንዴት ሆኖ ነው? እስኪ ተመልከቱ። ምናልባት እናንተ አይ ከዚህች ሰው ጋር መኖር ይቅርብኝ፣ ከዚህ ሰው ጋር መኖር ይቅርብኝ ስትሉ የምን ሰንሰለት እያቋረጣችሁ እንደሆነ እወቁት። ወይም ትዳራችሁን ስታበላችሁት ምን ምንጭ እያደፈረሳችሁ እንደሆነ እወቁት። የጉባኤ ቤት ምንጭ እያደፈረሳችሁ ነው። የገዳም ምንጭ እያደፈረሳችሁ ነው። የሲኖዶስ ምንጭ እያደፈረስን ነው። የክህነት ምንጭ እየደፈረሰ ነው። ንጹሕ
ንጹህ ትውልድ ነው። ንጹህ ክህነት፣ ንጹህ ቤተ መንግስት፣ ንጹህ ቤተ ክህነት ሊሰጥ የሚችለው። ባልተባረከ ትውልድ የተባረከ መሪ ማድረግ ፈጽሞ ይቻላል። እግዚአብሔር ንጹህ ባለትዳሮችን ያብዛልን። አሜን በሉ። እሱ ነው ሁለተኛው ምንጭ፣ ሁለተኛው ማህፀን ምንድን ነው አልኳችሁ? ጉባኤ ቤት። እስኪ ጉባኤ ቤት በሉ። ምን አላችሁኝ? አዎ ንጹህ ትዳር ቢኖር ጸጋ ዘአብና እግዚአብሔር በተቀደሰ ትዳር ቢኖሩ የኢትዮጵያን ፀሐይ አባ ተክለ ሃይማኖትን ወለዱልን። ይህ ጨለማ ዓለም ብርሃን አወጡለት። ለሙታን ትንሣኤ የሚሆን በጸሎቱ በክርስቶስ ኃይል ማለት ነው። የታመሙትን በጸሎቱ የሚፈውሳቸው፣ የተዳደፉትን በንጹህ ክህነቱ ስርየት የሚያሰጣቸው ንጹህ የሆነ ካህን አባታችን ተክለ ሃይማኖትን ወልደው ላደፉት ስርየትን፣ ለቆሰሉት ፈውስን፣ ለወደቁት ትንሣኤን፣ ላዘኑት መረጋጋትን፣ ለታሰሩት መፈታትን፣ ፍትህ ላጡት ፍርድን የሚሰጥ አባት፣ ዳኛ፣ ኮከብ፣ መምህር፣ ሐዋርያ፣ ነቢይ ወለዱ። ባይታዊ መልአክ እንዲህ ያለ ሰው ወደው ኢትዮጵያን ፈውሷል። አልቦሙ ተስፋ ዲን ለሰባ ሸዋ ተመልከቱ፣ ለሰባ ኢትዮጵያ ዘይንበለ መቃብሩ ለተክለ ሃይማኖት እስኪባል ድረስ ለኢትዮጵያ ሰዎች ከተክለ ሃይማኖት መቃብርና ገድል በቀር ተስፋ የላቸውም እስኪባል ድረስ የኢትዮጵያ መመኪያ ልጅ አወጡ። ንጹህ ማህፀን፣ ንጹህ የተባረከ በረከት። አሁን ሁለተኛው ማህፀን ደግሞ ምንድን ነው? እስቲ ጉባኤ ቤት በሉ። ምን አላችሁ? ምን አላችሁ? እምከመ ኮነ ስርዋ ቅዱሰ ይላል። ተመልከቱ። ቅዱስ ጳውሎስ ስሩ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል ይላል። ማለት ነው ከቁልቋል ዛፍ ወይን ልትለቅሙ መፈለግ የለባችሁ። ከቁልቋል ዛፍ ወይም ከአቃቅማ ዛፍ የበለስ ፍሬ መልቀቅ የአርሩኑ በለሰ ማስዋዕት አለመድኃኒያ ነው። በስጋ ተገልጦ ሲያስተምር ምን አለ? በእውነቱ ከሾህ ከኩርንችት በለስ የሚለቅም አለን አለ። እንደዚህ ነው፣ ከፍሬው ሰው ይታወቃል። እንደዚሁም ሁሉ የጉባኤ ቤት ማህፀን ከተቀደሰ ቅዱስ መምህር ይገኛል ማለት ነው። ጉባኤ ቤት ትልቅ ነገር ነው። በዘመናችሁ ሁሉ እውነቴን ነው፣ እዚህ ያላችሁ ሰዎች ቢያንስ አንዳንድ የአብነት ተማሪ አስተምራችሁ ሙቱ። እውነቴን ነው። በወር 20 ብር 30 ብር ሊሆን ይችላችሁ። ከየጉባኤ ከየሚቀርባችሁ ቤተክርስቲያን ሄዳችሁ አንድ የአብነት ተማሪ አስተምራችሁ መሞት አለባችሁ። አንድ የአብነት ተማሪ ስታስተምሩ ለአንድ የቄስ ተማሪ ቁራሽ እንጀራ ስትሰጡ ለቤተ ክርስቲያን አንድ የማይጠፋ ብርሃን እያበራችሁ እንደሆነ ማወቅ አለባችሁ። እሱ ነው። ለአንድ ተማሪ ቁራሽ እንጀራ ስንሰጥ ወይም እላቂ ሸሚዝ ብንሰጠው ከልብሳችን ቀደም ብንሰጥ ምን እያደረጋችሁ መሰላችሁ? ለብዙ ሰዎች የኃጢአት ስርየት እየተሳተፋችሁ ነው። አይገርማችሁም? ምክንያቱም ያ ልጅ ቄስ ሲሆን የ50 ንስሐ ልጆች አባት ንስሐ አባት ቢሆን አያችሁት? 50 ንስሐ ልጅ ለ50 ንስሐ ልጅ ብርሃን አበራን ማለት ነው። ይኸውላችሁ እግዚአብሔር 100 በጎች ቢኖሩት አንዱ ቢጠፋ ወደዚህ ዓለም መጣ ይላል። ታውቃላችሁ? ይሄንን 100 በጎች ነበሩት። አንዱ በግ አዳም ቢጠፋ ወደዚህ ዓለም መጣ። በጣም ጥሩ። አንድን በግ ባገኘው ጊዜ በትከሻው ተሸከመው፣ ደስም አለው። ካልጠፉት 99 በጎች ይልቅ ጠፍቶ የተገኘው አንድ በግ ደስ አሰኘው ይላል። ጎረቤቶቹን ጠርቶ ደስ አለ። መላእክት ይገርማል። ቅዱሳን መላእክት 99ኙ ነገደ መላእክት በጽድቅ ከሚኖር አንድ ጻድቅ ይልቅ ይገርመኛል። እኔ ጠፍቶ በሚመለስ በድሎ ንስሐ በሚገባ በአንድ ኃጢአተኛ መላእክት በጠቅላላ ደስ ይላቸዋል። እንግዲህ አስታውሉ። አንድ ኃጢአተኛ ንስሐ ሲገባ መላእክት ደስ የሚላቸው ከሆነ 50 ሰዎች ንስሐ ሲገቡ መላእክት ምን ያህል ደስ ይላቸው ይሆን? እንግዲህ አስታውሉ። አንድ የቄስ ተማሪ ስታስተምሩ ለሱ በኋላ ለሚመጡት ንስሐ ልጆች ሁሉ ሕይወት እያበራችሁ ፈውስ እየሰጣችሁ አጥምቆ ለሚፈውሳቸው፣ ናዞ ስሬት ለሚያሰጣቸው፣ አዝነው ለሚያረጋጋቸው፣ አስተምሮ ከድንቁርና ለሚያወጣቸው ብርሃን ፈውስ እየወለዳችሁ ነው ማለት ነው። በዚህ ማህፀን ሱታፌ ነው። ክርስቶስን የምትሳተፈው እንዲያርገ ነው ይላል አረጋዊ መንፈሳዊ። ክርስቶስ ሲሰራ አብረው መስራት የምትፈልግ ከሆነ ይላል እንጀራ ሲሰጥ አብረህ ስጥ፣ ሲሰደድ አብረው ተሰደድ።
5 እንጀራ አበርክቶ እሱ ለተራቡት እንደመገበ አንተ ቁራሽ እንጀራ ስትሰጥ ከክርስቶስ ጋር አብረህ እንጀራ እያበረከትክ ነው ይላል። ሱታፌ ክርስቶስ ነው። ከቃሉ ጋር እግዚአብሔር ከሁላችን ጋር ነው። አሁን ይገርማችኋል፣ ማህፀን እየደረቀ ነው። ስራ የያዙ ልጆች ካሏችሁ፣ በውጭ ሀገርም ልጆች ካሏችሁ በገጠር አካባቢ አንዳንድ መርጌታ እንዲኖር አድርጉ፣ ቅጠሩበት። ዝም ብሎ አሁን ሰው እንዲያው ትንሽ ገንዘብም ሲያገኝ ምንድን ነው የሚያደርገው? ትልቅ ህንፃ ቤተክርስቲያን መስራት። ይህ ጅልነት እውነት ነው። ህንፃ ቤተክርስቲያን ትልቅ ጠበብ ያለች ቤተክርስቲያን ተሰርቶ ብዙ ሊቃውንት ቢኖሩ ይሻላል። ለምን መሰላችሁ? ሊቃውንት ከሌሉ ህንፃው ብቻውን የደበኔ መጫወቻ ነው የሚሆነው። ምን ጥቅም አለው? መጽደቂያ እኮ ነው፣ መቁረቢያ እኮ ነው፣ የክርስቶስ ደም የሚቀዳበት እኮ ነው። ስለዚህ ማስተዋል ያለባችሁ ትልቅ እንደው ሀብት ቢኖራችሁ ድንገት ዘመድም ካላችሁ ቤተክርስቲያን ልሰራ ነው ብሎ ካሰበ አንድ መርጌታ ገጠር ላይ ቅጠር በሉት። አሁን ሁሉም ሰው ሁሉም መምህራን ከተማ መጥተው ተቀጠሩ። የጎንደር ሊቃውንት፣ የባህር ዳር ሊቃውንት፣ የአዲስ አበባ ሊቃውንት፣ የአክሱም ሊቃውንት፣ የዚህ ሊቃውንት ተብሎ ተጠራ። ገጠር ላይ ግን ባዶ ነው። ምንጭ ከሌለበት ውሃ መቅዳት ይቻላል? እነዚህ ሙተው ሲያልቁ መጋቢ ከሌለ፣ ተማሪ ከሌለ፣ ህፃናት ከሌሉ ድጓው ከየት ይመጣል? አቋቋሙ ከየት ይመጣል? ቅኔው፣ ቅዳሴው፣ መጽሐፉ የት ይመጣል? ምንጭ እየደረቀብን ነው። እና የሁላችሁ በዚህ ጉዳይ ላይ ሱታፌ ማድረግ ቤተክርስቲያን ይጠብቃል። ይህ ምንጭ ነው የጠበቃት። እግዚአብሔር ቤተክርስቲያንን ማህፀን አያድርቅብን። ቤተክርስቲያን ማህፀናን ሁለቱ ማህፀኖች ከተጠበቁ ምን ይባላል? ሀገር በሰላም ትቀጥላለች። ወደደም ጠላም የሚያምንም የማያምንም ሰው ሊያውቅ የሚገባው ኢትዮጵያ የምትኖረው በቤተ ክርስቲያን ማህፀን ነው። ኦርቶዶክሳዊ ትዳር፣ ኦርቶዶክሳዊ ትምህርት ቤት፣ ኦርቶዶክሳዊ ገዳም ካለ እነዚህ የማያምን ባለስልጣን እንኳን ቢሆን የቤተ ክርስቲያንን 3ቱን ማዕፀኖች ካከበረ ሀገር በረከት ያገኛል። እግዚአብሔር በህዝቡ ምክንያት ህዝቦቹ ያልሆኑትንም ሳይቀር ይባርካልና ማለት ነው። ስለዚህ ከነዚህ ማዕፀን መካከል ቅዱሳን ሊቃውንት፣ ጉባኤ ሊቃውንት የሚባለው ለዚህ ነው። ስለዚህ አሁን ስትይገርማችኋል፣ ቅዳሴ ስንገባ የቅዱስ ዳዊት ምስባክ ይሰበካል። ከዚያ በፊት መልእክተ ሐዋርያት ይነበባል። የቅድመ መልእክታት ሐዋርያት፣ ግብረ ሐዋርያት ይነበባል። ምስባክ ይሰበካል። ወንጌል ይነበባል። ከዚያ ቀጥሎ ተመልከቱ፣ ቅዳሴው ካለቀ በኋላ ሃይማኖተ አበው ይነበባል። ሃይማኖተ አበው ማለት ሃይማኖታችን እንደ አባቶቻችን ነው። እኛ አዲስ እግዚአብሔር አላገኘንም። እነሱ ያገኙትን ለማግኘት እንኖራለን። እነሱ በተባረኩበት መንገድ ለመባረክ እንኖራለን ለማለት ሃይማኖተ አበው የሚባል መጽሐፍ አለ። ያንን ሁላችሁም እንድታነቡት አደራችሁም። አሁን እንግዲህ ከዚያ የምንነሳ ለማለት ነው። ይህንን ርዕስ ያነሳው እንግዲህ በሁለቱ ማዕፀን ሀገር ትኖራለች ብያቸዋለሁ። 3ኛው ማዕፀን ገዳም ነው። ከዚህ ገዳም ነው አባታችን ተክለ ሃይማኖት ወጥተው ያበሩት። ይህ የምንኩስና ማዕፀን ክርስቶስ የጀመረው ነው። ከየት ነው የተጀመረው ይመስላችኋል? የምንኩስና ማዕፀን የተጀመረው ከቀራንዮ ነው። ከቀራንዮ ቆብ የተጀመረው በዕለተ ዓርብ ነው። በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ የሾህ አክሊል ጎንጉነው ከራሱ ላይ ሲያቀዳጁት ቀሚስ የለበሰውን ቀሚስ አስወልቀው 70 ሰገል ያመጡለትን ሰው ሆኖ ስለመጣ ብዙ ልብስ እንኳን አልነበረው። 33 ዓመት ሲኖር አንድ ልብስ ብቻ ነበር የነበረችው ጌታ። ያችንም 70 ሰገል ያመጡለትና ሲያድግ አብረው ታድጋለች። እመቤታችንም 64 ዓመት ሙሉ አንድ ልብስ ብቻ ነበረች ልብሷ። ስታድግ አብራት ታድጋለች። ቤተ መቅደስ ስትገባ የለበሰቻት ያንን ልብስ አውልቀው አይሁድ አንግሰና ብለው ልብሰ መንግስት እናልብስ ብለው ከለሜዳ ቀይ ልብስ አልብሰውት ነበረ። ቀሚስ ያንን ስላለበሱት አንግሰናል የመንግስት በትር ያዝ ብለው ህለተ ወርቅ የወርቅ በትር አስዘውት ነበረ። በቅናት ተነሳስተው በሰንሰለት ጎትተውት ነበረ። ያንን ለማስታወስ እንደ ሾህ አክሊሉ ቆብ፣ እንደ ከለሜዳው ቀሚስ እንዳሳዙት የወርቅ በትር ምን ይዛለን? መቋሚያ
በሰንሰለት ወገቡን አስረው እያንገላቱ ስለጎተቱት መነኮሳት በቀሚሳቸው ስር የሰንሰለት ቅናት ታጥቀው ይኖራሉ ማለት ነው። ተቃሉ ያላችሁ። ከዚያ ማዕፀን ሐዋርያት መነኮሳት ሆኑ። ከዚያ ማዕፀን እንጦንስ፣ መቃርስ፣ ከመቃርስ ደግሞ ጳኩሚስ፣ ከጳኩሚስ ቴዎድሮስ፣ ከቴዎድሮስ አረጋዊ፣ ከአረጋዊ ዮሐኒ፣ ከአባ ዮሐኒ ደግሞ አቡነ ተክለ ሃይማኖት ይወለዳል። በዚህ ነው የመነኮሳት ማዕፀን የሚወለደው። ስለዚህ ነው ምንኩስናው ለኢትዮጵያ ለስነ ጽሑፉ፣ ለምህንድስናው፣ ለስርዓተ መንግስቱ ምንኩስናው ቀድሞ ነገስታት ዳዊት ደግሞ እና አፄ ዘርዓ ያዕቆብ በሐይቅ እስጢፋኖስ በዳጋ እስጢፋኖስ እየገቡ ስርዓተ መንግስቱን፣ ስርዓተ ክህነቱን፣ ስርዓተ ፍርዱን አጥንተው የወጡት ከዚያ ነው። እና አፄ ቴዎድሮስ አሁን እዚህ ቅርብ ላይ ታውቁት ይሆናል ማኅበረ ሥላሴ ገዳም ነው ስርዓተ መንግስቱን አጥንተው ዳዊት ደግሞ የኢትዮጵያ አንድነትን የመሰረቱት አፄ ቴዎድሮስ የቤተ ክርስቲያን አንድነት የመሰረቱት ማኅበረ ሥላሴ ዳዊት ደግሞ አድገው ነው። ገዳማት የስርዓተ መንግስት፣ የስርዓተ ክህነት፣ የምህንድስና፣ የጥበብ፣ የስነ ጽሑፍ ምንጭ ናቸው። ታስታውሳላችሁ በአፄ ሱስንዮስ ዘመን አባቶቻችን ገዳማቱ ምን ያክል ውለታ እንደዋሉልን ስታውቁ በጣም ትደነቃላችሁ። ቤተ ክርስቲያን የክርስቶስን አምላክነት ከምትተረጉማቸው መጻሕፍት አንዱ ሃይማኖተ አበው የሚባል የሃይማኖት ምዕላድ ነው። የ318ቱ ሊቃውንት የሃይማኖት እምነታቸውና ትርጓሜ የሐዋርያት አመክንዮ ሐዋርያት ክርስቶስን እንዴት አድርገን ማመን እንዳለብን ያስቀመጡልን የሃይማኖት ድንበር ነው። ታዲያ ካቶሊኮች አፄ ሱስንዮስን ምን አሉት? ቀርበው ጎንደር ነው እንግዲህ የተደረገው። አይ እነዚህ ሰዎች ኦርቶዶክስ ተዋህዶዎችን ማጥፋት የምንችለው መጽሐፋቸውን በመበረዝ ነው። በመከራ ማስፈራራት አይቻልም። ጨካኞች ናቸው፣ ለሃይማኖታቸው ጨካኞች ናቸው፣ ብርቶች ናቸው። በሰይፍ አይሸነፉም። መጽሐፋቸውን ከበረዝ ነው፣ ጉባኤ ቤቱን ከበረዝ ነው፣ ገዳማቱን ከበረዝ ናቸው፣ ግን ችግር የለም አሉ። አዲያ ምን ይደረግ? ሁላችሁም ገዳማት ያላችሁን ሃይማኖተ አበው መጽሐፍ ጽፋችሁ ላኩልኝ በሉና እኛ እየፋቅነ ክርስቶስ አንድ አምላክ ነው አንድ ባሕርይ ነው የሚለው እየፋቅነ ሁለት እያልን እንሰድላቸዋለን መልሰን። ያ የተበረዘ መጽሐፍ ከገዳሙ ሲቀመጥ ኋላኛ ስናስተምር ይገርማቸዋል። ሎቱ ስብሐት ክርስቶስ እኮ ሁለት ነው ሁለት ባሕርይ ነው ብለን ስናስተምር አይደለም ሲሉ እስቲ የየገዳማቱ መጽሐፍ እየወጣ ይነበብ እንላለን። ስለዚህ ወጥቶ ሲነበብ ቀድመን ስለበረዝ ነው ሁለት ባሕርይ ሲል አባቶቻችን በመጽሐፍ ካሉማ ምን እናደርጋለን ብለው ሳይወዱ በግዳቸው ጠማማውን እምነት ይቀበላሉ ብለው በተንኮል መከሩ። እግዚአብሔር አዲያ ምክር የሚያፈርስበት ደግሞ ተደብቀው ከሚወቅሩት ምጽና ተቀጥረነ ግርማ እኮ ማምላክ አምባ መጠጊያችን ማለት ምን ማለት መሰላችሁ? ተገልጠው ከሚመጡ ጠላቶቻችን ከመናፍቃን ተሰውረው ከሚመጡ ጠላቶቻችን ካጋንንት የሚጠብቀን ንጽሕና ተቅጥርነ አምባ መጠጊያችን እሱ ነው። ብንሮጥ መሸሸጊያችን፣ ብንዋጋ ጉልበታችን፣ አጋንንትን የምንወጋበት ኃይል የሚሰጠን ኢየሱስ ክርስቶስ ነው። እነሱ ተደብቀው የሚመክሩትን ያፈርሳል እግዚአብሔር። የማይገለጥ ምክር የለም። ዘተከላሁ ለዓይን ኢይርአዩ ዓይንን የተከለ አይሰማምን? እስቲ በሉላችሁ አያይምን በሉ በማይታችሁ በሉ ዘፈጠራሁ ተመልከቱ። ዓይንን የፈጠረ አያይምን? ዘተከላሁ ለሕዝብ ኢይሰምዑ ጆሮን የተከለ አይሰማምን? ይላል ቅዱስ ዳዊት። ሲቆም ጆሮን የተከለ በሉ ዓይንን የፈጠረ በሉ አያይምን? መልሱ እንጂ ያያን አያዩ። ጆሮን የፈጠረ አይሰማም? እኛ ባንሰማቸው በክርስቲያንና በቤተ ክርስቲያን ላይ ተደብቀው የመከሩትን ምክር እግዚአብሔር ያወጣል። አሁን ከቃሉ ጋር ናቸው። ተመከረ። አባቶቻችን ጥበብ ያንሳቸው መሰላቸው? በገዳም ያሉት አባቶቻችን ደበሎ ስለለበሱ፣ ስለተጨማደሉ፣ ስለከሱ፣ አልባሌ ስለመሰሉ፣ ተረከዛቸው በውርጭ ስለተሰነጠቀ፣ ጉልበታቸው ስለደከመ፣
ዓይናቸው ባልቦ መጻሕፍት ስለደከመ ሰውነታቸው ስለተወለገ በትግሃ ሌሊት አጥንታቸው ስለተቆጠረ ጥበብ የጎደላቸው መሰላችሁ? አይደሉም። ጥበብን በመከራ ካባ ሰውረው የያዙ ንዑዳን ክቡራን ከዋክብት ናቸው። ታዲያ ምን አደረጉ? መጽሐፋችሁን ላኩልን ብሎ አፄ ሱስንዮስ ሲልኩ ምን እንዳደረጉ መሰላችሁ? አባቶቻችን እሺ አሉና ቀን ይሰጠን ንጉሥ ብለው ቀን ሲሰጣቸው ይገርማቸዋል። ሁለት ሃይማኖት አበው አበጁና ዋናውን እያስቀሩ ቅጁን ለንጉሱ ላኩላቸው። ሲልኩላቸው ንጉሱ በካቶሊኮች አስበርዘው ደናውን የሃይማኖት ቃል አሰርዘው ሌላ አስገብተው መልሰው መጽሐፉን ሲልኩት አባቶቻችን እየተቀበሉ ማቃጠል ደናውን ግን ቀድሞ አስቀምጠውልናል። ተቀብለው ክፉውን አቃጥለው ደናውን በማኖራቸው በዚህ በቅዱሳን ገዳማት ማህፀን ቤተ ክርስቲያን ተጠብቃ ኖረች። ይህንን ማህፀን አይዝጋብን። ሶስቱ ማህፀኖች እውነቴን ትዳርን፣ ጉባኤ ቤትን እና ገዳማት ካልተፈቱ እግዚአብሔር በቸርነቱ ሀገርን ያኖራታል። ሀገራችን በሰላም